ሰላም ቅዱሳን እንደምን ቆያችሁ? የእግዚአብሔር ጸጋና ሰላም በያላችሁበት ይብዛላችሁ። በአንድ ሐሳብ አሁንም ወደ እናንተ ብቅ ብያለሁኝ። አንድ አማኝ ለምንድን ነው በመንፈስ ቅዱስ ዕለት ዕለት መሞላት ያለበት የሚለውን ሐሳብ ሼር ላድርጋችሁ። ምክንያቱን ማለት በመንፈስ ቅዱስ ዕለት ዕለት መሞላት ያለብንን ምክንያት ከመንፈስ ቅዱስ ጋራ የጣበቀ ኢንካውንተርሺፕ የጠበቀ ፌሎሺፕ የጠበቀ ህብረትና ግንኙነት ማድረግ ያለብን ለምንድን ነው? እንደ ክርስቲያን፣ እንደ አማኝ፣ እንደ ክርስቶስ ኢየሱስ ተከታይ የሚለውን ሐሳብ ላስቀምጣችሁ። የዚህ ዋናው ምክንያት ይሆናል ብዬ እኔ የማምነው የመጀመሪያ ነገር መንፈስ ቅዱስ ብቸኛ መጽሐፍ ቅዱስን የሚያብራራልን መጽሐፍ ቅዱስን የሚያስረዳን አካል ስለሆነ ማለት ነው። ጌታችን ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 16 ላይ ምንድን ነው ያለው? እኔ ወደ ላይ እሄዳለሁ፣ ከሄድኩ በኋላ ሌላውን አጽናኝ እልክላችኋለሁ። እርሱ የእውነት መንፈስ ነው። እርሱም በመጣ ጊዜ እናንተን ወደ እውነት ሁሉ ይመራችኋልና። ሌላውንም ደግሞ ላስቀምጣችሁ። በሁለተኛ የሐዋርያው ጴጥሮስ መልእክት ላይ ምዕራፍ 1 ቁጥር 21 ላይ ያለውን የጌታን ቃል ላንብብላችሁ። ይህን በመጀመሪያ ይወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉመው አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩና ይላል። አያችሁ፣ መጽሐፍትን ቅዱሳን የሆኑ እግዚአብሔር የላካቸው ሰዎች ሲናገሩ ወይም ሲጽፉልን የተነዱት የተመሩት ጋይድድ የሆኑት በመንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ መጽሐፍ ቅዱስ በሚጻፍበት ጊዜ የአንበሳውን ድርሻ የወሰደ አካል ነው እና አባቶቻችን ቅዱሳት ሐዋርያትና ነቢያት መጽሐፍ ቅዱስን በሚጽፉበት ጊዜ እነሱን የተቆጣጠረ የመራ እውነትን የገለጠ ምስጢርን ሁሉ ያበራላቸው ይሄኛው መንፈስ ቅዱስ ነው። ስለዛ መጽሐፍ ቅዱስን ከኛ የተሻለ የሚያውቀው መንፈስ ቅዱስ ነው ማለት ነው። የመጽሐፍ ቅዱስን ምስጢር የሚረዳው መንፈስ ቅዱስ ነው ማለት ነው። ስለዛ ያለ መንፈስ ቅዱስ መጽሐፍ ቅዱስን መረዳት፣ ማወቅ፣ መገንዘብ ስለማንችል መጽሐፍ ቅዱስን ለመረዳት ከፈለግን ከመንፈስ ቅዱስ ጋር የጣበቀ ህብረትና ግንኙነት ልንመሰርትና ልንፈጠር ይገባናል ማለት ነው። ያለ መንፈስ ቅዱስ መጽሐፍ ቅዱስን የማንረዳ የማናውቅ ከሆነ ክርስቶስ ኢየሱስን አናውቀውም ማለት ነው። ኢየሱስን የበለጠ የሚያብራራው ኢየሱስን የበለጠ የሚገልጥልን መንፈስ ቅዱስ ነው። መንፈስ ቅዱስ ኢየሱስን ካላብራራልን ኢየሱስ ክርስቶስን ካልገለጠልን ወዳጆች ኢየሱስ ክርስቶስ ካላብራራልን ከመንፈስ ቅዱስ ጋራ ህብረት ማድረግ ከመንፈስ ቅዱስ ጋራ ቁርኝነት መፍጠር በመንፈስ ቅዱስ ሙላት ውስጥ ሁልጊዜ ማለፍ ያስፈልገናል ማለት ነው። በጣም ለአማኝ በመንፈስ ቅዱስ መሙላት ወሳኝ ነገር ነው። ለዚህ ነው መጽሐፍ ቅዱስ ሲናገር ኤፌሶን መልእክት ላይ ሐዋርያ ጳውሎስ መንፈስ ይሙላባችሁ ያለው። መንፈስ ይሙላባችሁ አለው። ስለዚህ መጽሐፍትን ለመረዳት ክርስቶስ ኢየሱስን ለማወቅ ከፈለገን ከመንፈስ ቅዱስ ጋር የጠበቀ ግንኙነትና ህብረት ልንመሰርት ዘንድ ያስፈልገናል ማለት ነው። በዚህ ልምምድ ውስጥ ሁልጊዜ እንድናልፍ እግዚአብሔር አምላክ ይርዳን። ተባረኩ።